የሁለት ዓመት እኮ ነው የሚጠይቅሽ። ምን አስቸግር እዚህ ራሱ እኮ እዛ ሲደርስ ነው እኮ የሚገዛ። እስከዛ ብዬ ነው ጠየቆች። ወይ ጉድ! አንቺማ ውጪ ውጪ። እንትና ኦብሴ ይሄ ስልክ እኮ የሚቀርጽ አይደለም። እሺ ሌላ እመጣለሁ በሌላ። እሺ ሁለት ስልክ አለሽ ለይዚሽ ያላ ይመጣሉ። ከዛ ያን ወፍራሙ ልጅ ይመጣል። በዛኛው ሰፈር ደግሞ ፈረንጅ ይመጣል። ያኛው ልጅ በየቦታው ቪዲዮ ነው የሚሰሩት። በየሱስ አሁን ፊት እዛ ነሽ አንቺ ወጋውት ውጪ። ከዛ ሀሳብ ይስሩ ከሊውሊ ምን ቸገረሽ? ዛሬ የአብርሽ ጀሞች ናቸው። የነዛ አይመጡም። ኧረ ይመጣሉ እባክሽ። በኢየሱስ ስም ልጆቹ ምንድን ነው የሚያስተናግራቸው? ምን አውቃለሁ። እሷ ናት የምታወራው። አቤቱ አምላኬ እሱን እያሰበች ነው። እስካሁን ስለ ቪዲዮ ያሰብሽ ነው። ሶሪ ሶሪ ቲጂ ሶሪ። አሁን ሁሉም ሰው ድራማ ነው ድራማ ነው ድራማ ነው ካለ የኤርሜላና የአብርሽ ግንኙነት ደግሞ ፍሩ። በዚህ አጋጣሚ ልንገራችሁ ነው። ረስተናል። ድራማ ነው። ምን ነገር ሲመጣ እንኳን ሆነ በሉ አልተባባልንም። አሁን ያው ተረሳ። አንቺ አሁን ገና የት ነሽ ያለሽው? ስለ አሚሩ ስለ እንትና እያሰበሽ ነው። አራም ኖ ዛሬ ይመጣሉ እየለፈለፉ እኮ ነው የምልሽ። እና አብርሽ ስለሚሄዱ እነሱ ናቸው የሚሰሩት ቪዲዮ። አንዴ ነገር እኔ ደግሞ ልንገርሽ። ዛሬ ደግሞ አብርሃም እና ሄርሜላ ቪዲዮ ይዞ አይመጡም። ማምጣት ካልፈለጉ ለምሳሌ ሩታን ማስደሰት ከፈለጉ ማለት ነው ካሜራ ላይ አይወጡም፣ ግን ከካሜራ ጀርባ አሉ። ከዛ በኋላ እንደታስሩ ማለት ነው ሩታ አውቃ አሳስሪያቸዋለሁ ምናምን ብላ ቅን ብላ ቪዲዮ እንድትሰራ ይፈቅዳሉ ለእሷ። ከዛ በኋላ ደግሞ እነሱ አይመጡም። ካልፈለጉ ደግሞ ሄርሚ ደግሞ ትመጣለች። ከዛ በኋላ እንደ ሰው አይደለም ሰው እንዳስበው አይደለም እያለች ትመጣለች ሄርሚ። አብረሽን ወስደውታል። ያው እኔን ምንም በቃ እንደዛ ከሆነ ድራማ ነው። ልጅቷንም አትንኳት፣ ሩታንም ለምን የአብርሽ ናታ እሷ። ወደፊትም እንደዛ ከሆነ እኮ ትክክል ነው እኮ። እናንተ ያላሰባችሁት ነገር ድራማ ነው የአብርሽ ካላችሁ እናንተ ድራማ አይደለም። አብርሽ ብትወል ልንገራችሁ ካሁኑ እንደው አብርሽ እና ያሰበችው ቀመራ እንጂ ማለት ነው። እኔ ሩታ የምትባል ልጅ መደገፍ አልፈልግም። ይቅርታ አድርጉልኝና አዎ ለምን እንዲያርግ መሰለሽ፣ ግዴታ የአብርሽ ድራማ ነው ካላችሁ በቃ ሩታና አብርሽ አንድ ናቸው ማለት ነው። ያለ ፎቶ ቀይር ድራማ አይደለም። ድራማ ከሆነ ሲጀመር አንቺ እንደዚህ ድራማ ለምን ለማስተማር ነው አይደል? የሆነ ነገር አሁን ፊልምም ሆነ ድራማ እናንተ አሁን የእኔን ልንገራችሁ፣ አብርሽና ኤርሜላ አብርሽና ሩታ መለያየታቸው እውነት ነው፣ ግን ደግሞ ድራማ የሚሰሩ ተመካክሩ፣ ሁላችሁም ተመካክሩ። ኖ ወይ ለምን መሰለሽ አንዳንዴ ደግሞ ድራማ አይደለም እንዳትይ አንገናኝም ጨርሰናን ይባባላል። አሁን ትክክለኛ ህይወት ያለፈው ካያችሁ የፍቅር ነው። ለምን አሁን ፋድጋት እስቲ ተጨቃጭቀው ከተለያዩ በኋላ አንድ ቀን እንኳን ተገናኝታ አብርሽና ሩታ ግን ካየሽ በቃ አንድ ቀን ከቀሩ በሁለተኛው ቀን ነው የሚገናኙት። ለምን እሷም ቆራጥ ስላልሆነች ስለምትበጠብጥ ነው። እናንተ በቀጭ እንቀታሩ ወረቃላቸው ፕሮፋይላቸው ትንሽ ፎቶ ላክላቸው። ዝም ብለህ ይሄ ጭንቅ አይደለም እኮ እናንተ ከምታወሩት ወሬ አንጻር ነው። መልስ ነው የሰጠ ነው። ታይ በቃ አንቺ ቲጂ ታይ በቃ የራሴ ሀሳብ ልልሽ ቲጂ
የራሴ ሀሳብ ልስጥሽና አብርሃምና ሄርሜላ አንድ ላይ ናቸው፣ ፍቅረኛሞች ናቸው። ሩታ ጋር ደግሞ ስራ የሚሰራ ሰው ስላጣች ኤፍሬምም ሩታም ወደ አብርሃም እየተጠጉ ናቸው። ለምን ስራ የሚሰራ ሰው የለም ከነሱ ጋር ገብቶሻል? ሶ ተመካክሮ ሁላችሁን ተመካክሮ አብርሃም የራሱ የግሉ ህይወቱ እየኖረ ነው። ግን ሚዲያ ላይ ሁሉ ጊዜ የምታውር ምንጥጥ የምትለው ማነው? ሩታ ናት። ለምን እይኝ እያለች ማለት ነው። አንድ ቀን ለምሳሌ ይሄ ነገር ንጭ ብላ ቤቷ አርፋ አትቀመጥም። ሰው ሰደባት፣ ፈለጣት፣ ቆረጣት ሺ ኬር አባውት ኦንሊ ሺ ዋንት ማኒ ባት በቃ ሶ እሷ የምትፈልገው ገንዘብና ገንዘብ ነው አቢብቲ። ስለዚህ ስራ እየሰራች ናት። እሷ ግን ባይዘው እሷ የራሷ ህይወት ላይ እየቀለደች ናት እንጂ የአብርሃም ህይወት ላይ አንቺ ስለኔ አትላኪ ውብዬ ልካልኛለች። እቺ ማለት ነው ምን ላድርግ ታዲያ ላኪ አለችኝ እኮ። ኧረ እኔ ለውሹ ላኪ ያላልኩሽም። እኔ ውሹዬ ልኬልሻለሁ ብዬ ነው ወጣው። ኦኬ ከጺሙ ነው እንደ ፍቅር የያዘ ጺሙ ብቻ ነው ብታሳይ። በዛ ከሆነ ደግሞ ማለት ነው በትልቁ እነሱ ምክንያት ምን አናደደኝ ነው። በእነሱ ምክንያት ራሴ ሊያመመኝ ነው፣ የተጨነኩ ነው። ማን ታመም ያለሽ? ራስሽ በራስሽ ፍቃድ። እኔ እንደዚህ አትበሉ እናንተ። ገስት ላይ ወጣችሁ ምን አገባቸው? የሰው ህይወት ውስጥ ገብታችሁ ራሴን ነው እና አንቺ አሁን እነሱ አንቺ ስለተጨነቅሹ እነሱ ሰርቶ እንዳይብሉ ማለት ፈልገሽ ነው። አንቺ ሰርቶ ይብሉ። አቤት ኑሮ ተወዷል። እንዴ ሉላ ያለው አልሰማሽም እንዴ? በዛ አይ አይ ሌላ ሴት አመጣ እንጂ አንበሳው ታያለ። ችግር የለም በቃ እኔ እኮ ቀይር አይዞሽ ማሬ ኦፍሴ ራሱ ማለት ነው። እሷ ውሽማ ነው። ታያት እባክሽ ማናትሽ ቤቱ ቆይ ባራ እኔ ቤዘቢውን ማለት ነው። እኔ ቤዘቢውን አሚሩን ባልተኛ ሰማይ ነው ብልኮኔ ልክሽ ያስተጋባል። አሁንም አይታይም። በኢየሱስ ስም አንቺ ኦፍሴ በዚህ ልክ ተራራ ለቤቱ አይታይም። እኔ ምን አጨርጊ ኦፍሴ ኧረ በጣም ረጅም አደረገች። አይታይም ፊቱ። አሁን የእሷ ብቻ ነው ፊቱ የሚታየው። አንበሳው ታያል። ችግር አብሬሽና ሄርሜላ እንትን ቤት ውስጥ ናቸው። አንድ ፍራሽ ይዞ ነው የገቡት ነው እንዴ? እንኳን ደስ አለሽ፣ እንኳን ደስ አለሽ። አንድ ላይ የሆኑ ችግር የለም። ደግነቱ ደግሞ ሲም እኔ እግዚአብሔርን ያሳቀኝ ነገር ልንገራቸው። እነሱ እርስ በራሳቸው መለያየት አይፈልጉም አይደለም። ደግሞ ለአንድ ነው ያወጣ፣ አንድ ላይ ነው ያወጣችሁ። ይመችሽ። አዎ አንድ ለቤዛም ላኩ እናንተ ከዚህ ላይ ተያይዞ